ኦኬ በዛሬው ቪዲዮ ደግሞ የምንመለከተው ሴክሽን 1.3 ቬክተር አዲሽን ኤንድ ሰብስትራክሽን መጽሐፋችን ላይ ገጽ 5 ላይ ያለውን ኮንሰፕት ነው። ሶ ስለ ቬክተር አዲሽን ኤንድ ሰብስትራክሽን ኦፍ ቬክተርስ ዲል እናደርጋለን ማለት ነው። ሶ አዲሽን ኦፍ ቬክተርስ እንል ምን እያለ ነው? ኒድ ቱ አድ ቦዝ ማግኒቲዩድ ኤንድ ዳይሬክሽን ኦፍ ዘ ቬክተር ማግኒቲዩዱንም ዳይሬክሽኑንም ቦዝ ስንደምር ማለት ነው። the individual vectors can be replaced by the resultant where the overall effect is the same። ሁለት ቬክተሮችን ወይ ደግሞ ከሁለት በላይ የሆኑ ቬክተሮችን ስንደምር የሚመጣልን ድምር ሪዘልታንት ቬክተር ነው የምንለው። ሶ እነዛን ኢንዲቪጁዋል የሆኑ ቬክተሮች ወደ አንድ ሪዘልታንት ቬክተር የመቀየር ሜተር ነው ማለት ነው አዲሽን ኦፍ ቬክተርስ። ሌላው እዚህ ጋር በደንብ ማጤን ያለብን ፓርት ምንድን ነው? ኦንሊ ቬክተርስ ኦፍ ዘ ሴም ካይንድ ካን ቢ አድድ። ይህን ስንል ምን ማለት ነው? ለምሳሌ ቱ ፎርስስ ኦር ቱ ቬሎሲቲስ ካን ቢ አድድ። ሁለት ፎርሶች አንድ ላይ መደመር ይችላሉ። ሁለት ቬሎሲቲዎችም አንድ ላይ መደመር ይችላሉ። ነገር ግን ሁለቱን አንድ ላይ መቀየጥ አንችልም ማለት ነው። በት ፎርስ ኤንድ ቬሎሲቲ ካናት ቢ አድድ። በጣም ጥሩ። ሶ ከዚህ ጋር የምንወስደው ኪ ኮንሰፕት ምንድን ነው? ስካላርስ ኤንድ ቬክተርስ ካን ኔቨር ቢ አድድ። አንድ ይህንን። ሁለተኛ ደግሞ ፎር ኤኒ ቱ ቬክተርስ ቱ ቢ አድድ ዴይ መስት ቢ ዘ ሴም ኔቸር። ቅድም እንዳልነው ማለት ነው። ፎርስ ከፎርስ ጋር ነው የምንደምረው፣ ቬሎሲቲ ከቬሎሲቲ ጋር። እንደዚህ አይነት ፎርሶችን ዘ ሴም ኔቸር ያላቸውን ፎርሶች አንድ ላይ እንደምራለን ማለት ነው። ኢፍ ቬክተርስ ኤ ኤንድ ቢ ሃቭ ኤ ሪዘልታንት አር ዲስ ካን ቢ ሪፕሬዘንትድ ማቴማቲካሊ አስ። ሪዘልታንት ማለት የቬክተሮች ድምር ማለት ነው። ስለዚህ ቬክተር አር ወይ ደግሞ ሪዘልታንት የቬክተሮች ኢንዲቪጁዋል የሆኑ ቬክተሮች ድምር ነው። ያ ማለት ኢንዲቪጁዋል ቬክተር ኤ ሲደመር ኢንዲቪጁዋል ቬክተር ቢ የሁለቱ ድምር ነው ብለን ማስቀመጥ እንችላለን ማለት ነው ማቴማቲካሊ። ሶ እዚህ ጋር ሪዘልታንት የሚለውን ኮንሰፕት ስንመለከት ምን እያለ ነው? ኢት ኢዝ ዘ ሪዘልት ኦፍ ኮምባይኒንግ መልቲፕል ቬክተርስ። ሁለትና ከሁለት በላይ የሆኑ ቬክተሮችን አንድ ላይ ኮምባይን ስናደርግ መደመር ሊሆን ይችላል፣ መቀነስ ሊሆን ይችላል። የቬክተሮቹ ሪዘልት ምን ይሆናል ማለት ነው? የነሱ ሪዘልታንት ነው ማለት ነው፣ ወይም ደግሞ የነሱ ውጤት ይሆናል ማለት ነው። ሌላው እዚህ ጋር ስፔሻል ኬዝ ኦፍ አዲሽን ኦፍ ቬክተርስ እንመለከታለን። ሁለት ኬዞች ይኖሩናል ስፔሻሊ። ለምሳሌ when the two vectors are in parallel ስንል acting in the same direction ሊሆን ይችላል፣ ወይም ደግሞ acting in opposite direction ሊሆን ይችላል። ሌላው ደግሞ when two vectors are perpendicular ሲሆኑ። ስለዚህ ፓራለል እና ፐርፔንዲኩላር ቬክተሮች በሚሆኑበት ጊዜ እንዴት ነው የእነሱን ሰም አፕ የምናደርገው የሚለውን ደግሞ እንመለከታለን ማለት ነው። ሶ ከፓራለል ቬክተር ስንጀምር ያ ማለት ቬክተርስ ኢን ዘ ሴም ዳይሬክሽን አጌን ቬክተሮች ደግሞ ኢን ዴር ኦፖዚት ዳይሬክሽን በሚሆኑበት ጊዜ እንዴት ነው የሚደመሩት የሚለውን ስንመለከት ቬክተርስ ኢን ዘ ሴም ዳይሬክሽን እዚህ ጋር እንደምንመለከተው ቬክተር ኤ እና ቬክተር ቢ ወደ ኢስት ዳይሬክሽን ነው የሚሄዱት። ስለዚህ ሁለቱን ሰም አፕ ስናደርግ አንድ ወጥ የሆነ ሪዘልታንት ቬክተር እናገኛለን ማለት ነው። እንደምታዩቸው ኢን ዘ ሴም ዳይሬክሽን አጌን ፓራል ናቸው። ሶ ኢፍ ቬክተር ኤ ኤንድ ቢ አር ፓራል then the magnitude of the resultant vector is the sum of the magnitudes of the two vectors። እዚህ ጋር እንዳየነው the resultant is the sum of a and vector b የሁለቱ ድምር ይሆናል ማለት ነው። ይህንንም ደግሞ ማቴማቲካሊ ስናስቀምጠው ሪዘልታንት a plus b። ስለዚህ እዚህ ጋር የሪዘልታንታችን አቅጣጫ የሚሆነው እዚህ ጋር እንደምትመለከቱት ወዴት ነው ማለት ነው? the direction of one of the two vectors። ምክንያቱም ሁለቱም the same direction ስለሚኖራቸው ከሁለቱ በአንዱ አቅጣጫ ይሆናል ማለት ነው። እዚህ ጋር እንዳየነው the same direction ፎሎ አፕ የሚያደርገው ምሳሌ እንመልከት። እዚህ ጋር እንደምናየው 6 ኒውተን ወደ ኢስት አለን፣ እንደገና 3 ኒውተን ወደ ኢስት አለን። ስለዚህ እነዚህ ሁለቱ ቬክተሮች they are in the same direction ናቸው። ስለዚህ ሁለቱን በምንደምርበት ሰዓት አንድ ረጅም የሆነ ሪዘልታንት ቬክተር እናገኛለን which is 9 ኒውተን። so 9 ኒውተን is as same direction as both 3 ኒውተን and 6 ኒውተን። ስለዚህ ይህም ቬክተር ወደ ኢስት ዳይሬክሽን ይሄዳል ማለት ነው። እሺ
ቬክተርስ ኢን ዘ ኦፖዚት ዳይሬክሽን በሚሆኑበት ሰዓትስ ፓራል ሆነው ኦፖዚት ዳይሬክሽን በሚሆኑበት ጊዜ ደግሞ እዚህ ጋር እንደምናየው ቬክተር ኤ አለን። እዚህ ጋር የምናየው ቬክተር ቢ ደግሞ ኦፖዚት ኦፍ ቬክተር ኤ ነው። ስለዚህ የምናገኘው ሪዝልታንት ቬክተር ደግሞ ዲስ ዋን ይሄኛው ኦፖዚት ስለሆነ ይቀንሰዋል። ዲስ ማይነስ ዲስ ዋን ደን ይሄን እናገኛለን ማለት ነው። ሶ ኢፍ ቬክተር ኤ ኤንድ ቢ አር ፓራል ኤ እና ቢ እዚህ ጋር እንደምናያቸው ፓራል ናቸው። ደን the magnitude of the resultant vector r ይሄ is the difference of the magnitude of the two vectors የሁለቱ ዲፍረንስ ይሆናል ማለት ነው። የሁለቱ ልዩነት ነው። እዚህ ጋር ማቴማቲካሊ እንደምንመለከተው r እኩል ይሆናል a ማይነስ b ማይነስ b ሆኖ ለምንድን ነው? ዳይሬክሽኑ ኦፖዚት ኦፍ a ስለሚገኝ ማለት ነው። ስለዚህ እዚህ ጋር ያለው የአር ወይ ደግሞ የሪዝልታንት ቬክተር አቅጣጫው ወዴት ነው የሚሆነው ማለት ነው? ወደ ትልቁ ቬክተር አሳይን ያደርጋል ማለት ነው። እዚህ ጋር እንደምናየው ቬክተር ኤ ላርጅ ነው። ሶ አወር ሪዝልታንት ቬክተርም ወደ ኤ አቅጣጫ ራሱን አዙሮ ይገኛል ማለት ነው። ምሳሌ ስንመለከት 6 ኒውተን አለን ሲደመር 3 ኒውተን። ነገር ግን እዚህ ጋር 3 ኒውተን ኦፖዚት ነው ከ6 ኒውተን ጋር ማለት ነው። ሶ 6 ሲቀነስ 3 ይሄ ማይነስ 3 ስለምናደርግ እዚህ ጋር እንደምታዩት ስንት እናገኛለን? 3 ኒውተን ሪዝልታንት ቬክተር እናገኛለን ማለት ነው። የዚህም ዳይሬክሽን ደግሞ ወደ ማን ነው የሚሆነው? ወደ ትልቁ ቬክተር ወደ 6 ኒውተን ወደ ኢስት አቅጣጫ ይሆናል ማለት ነው። ሶ እንዲህ ባለ መልኩ ኦፖዚት ዳይሬክሽን ላይ የሚገኙ ፓራሌል ቬክተሮችን መስራት እንችላለን ማለት ነው። ኦኬ ወደ ፐርፔንዲኩላር ደግሞ ስንሄድ ፐርፔንዲኩላር ቬክተርስ ይሄ ሁለተኛ ስፔሻል ኬዝ ነው። እንዴት ነው የምናገኘው? ለምሳሌ እዚህ ጋር ከዚህ ቀደም ታስታውሳችሁ 9ኛ ክፍል በኦልድ ካሪኩለም ዩኒት 1 ላይ የተቀመጠ ኮንሰፕት አለ። ማጆሪቲ ኮንሰፕት ከዛ ጋር ይመሳሰላል። ሶ የውሃው ዌቭ ወይ ደግሞ ፍሎ የሚያደርገው ውሃው ወደታች ቢሆን አንድ ሰው ደግሞ በዋና እንዲያቋረጠ ነው ብንል ሁለቱ ቬክተሮች ምን ያደርጋሉ ማለት ነው? እዚህ ጋር 90 ዲግሪ ወይ ደግሞ እርስ በርሳቸው ክሮስ ያደርጋሉ ማለት ነው። እዚህ ጋር በዲያግራም ማየት እንችላለን። አስዩም ይሄኛው ውሃ ወደዚህ ነው እየፈሰሰ ያለው ብለን ብናስብ ዋናተኛው ደግሞ ወደዚህ ነው የሚያቋርጠው ለማን ስዊሚንግ። ሶ እዚህ ጋር ምን ያደርጋሉ? they form perpendicular ወይ ደግሞ 90 ዲግሪ ፎርም ያደርጋሉ ማለት ነው። ለምሳሌ ይሄን በአሃዝ ብንገልጸው ሪቨሩ ፍሎ የሚያደርገው በ1 ሜትር ፐር ሰከንድ ነው ብንል ስዊመሩ ደግሞ በ2 ሜትር ፐር ሰከንድ ነው ስዊም የሚያደርገው ብለን ብናስብ፣ ስለዚህ ይህንን ማቴማቲካሊ እንዴት አድርገን ሶልቭ ማድረግ እንችላለን? ፐርፔንዲኩላር ቬክተርስ አር ኦልዌይስ ሬክታንግል። ለምንድን ነው ሬክታንግል ብለን ያስቀመጥ ነው? እዚህ ጋር የቅድሙን ፕሪንሲፕል ብንመለከት ፍሎ ኦፍ ሪቨር በዚህ በኩል አለ፣ አጌን ደማን ስዊሚንግ ደግሞ አዲስ ዳይሬክሽን አለን። ሶ የሁለቱን በዚህ ወክለናል። ሌትስ ሪቨር 1 ሜትር ፐር ሰከንድ ነው የሚሄደው ብንል ስፒዱ አሚን ቬሎሲቲው ስዊመር ደግሞ እንደገና በ2 ሜትር ፐር ሰከንድ ወደዚህ የሚሄደው። ስለዚህ ይህንን ማቴማቲካሊ ሶልቭ ስናደርገው እንዴት ካልኩሌሽን እናገኛለን? በ2 ሜትር ፐር ሰከንድ እንደገና በ1 ሜትር ፐር ሰከንድ እዚህ ጋር ክሮስ ያደርጋሉ። ሶ ዲስ ፓርት ማለት ከዚህ ጋር ኢኩቫለንት ነው፣ ይሄኛው ፓርት ማለት ደግሞ ከዚህ ጋር ኢኩቫለንት ነው። ለዛ ነው ፐርፔንዲኩላር ቬክተርስ አር ኦልዌይስ ሬክታንግል የተባሉት ማለት ነው። ሶ እዚህ መካከል ላይ በሰማያዊው የምንመለከተው ላይን የሁለቱ ቬክተሮች ሪዝልታንት ነው ማለት ነው። a to c which is symbolized by absolute value of ac represents the resultant velocity of the swimmer። የስዊመሩን ሪዝልታንት ቬሎሲቲ በዚህ መንገድ ማግኘት እንችላለን ማለት ነው። አይ ሆፕ ግልጽ እንደሆነላችሁ። ብዙ መንገዶች ይኖሩናል ወደፊት ሶልቭ የምናደርግበት። ሶ በምሳሌዎች ስናይ በደንብ ግልጽ ይሆናል። ኦኬ magnitude of the resultant vector is obtained by using Pythagoras theorem። ኦኬ ማግኒቲዩድ ማለት ሳይዙ ወይ ደግሞ ቁጥሩ የሪዘልታንት ቬክተሩ የፐርፔንዲኩላር ቬክተሮች በምንድን ነው የምንሰራው? በፓይታጎረስ ቲዮረም። ለምን? ምክንያቱም ፓይታጎረስ ቲዮረም ከዚህ ቀደም እንዳየ ነው በማስ ህግ ላይ ይህንን ፎርም ይዛል። ሌትስ ሴይ the resultant እኩል ይሆናል አንድ ራዲካል ኦፍ a ስኩዌር የመጀመሪያው ቬክተር ስኩዌር ሲደመር ሰከንድ ቬክተር ስኩዌርድ። ሶ the definition for Pythagoras theorem ስንመለከት the square of the hypotenuse of right angle triangle is equal to the sum of the square on the other sides
ያ ማለት እዚህ ከዲያግራሙ እንደምንመለከተው ሁሌ እዚህ ጋር ሁለቱ ቬክተሮች ክሮስ ስለሚያደርጉ 90 ዲግሪ ይሰራል። ያ ምን ፎርም ያደርጋል? ራይት አንግል ትሪያንግል ፎርም ያደርጋል። እዚህ ጋር ራይት አንግል ፎርም ስለሚያደርግ ማለት ነው። ይሄኛው ላይን ለ90 ዲግሪ ኦፖዚት የሆነ ሳይድ ዊ ኮል ኢዝ ሃይፖቴነስ። ስለዚህ እሱ የምናገኘው ይሄ ኤ ብለን የወከልነውን ኤ ስኩዌርድ እኩል ይሆናል የሁለቱ ሳይዶች ስኩዌር ድምር ነው ማለት ነው። ቢ ስኩዌር ሲደመር ሲ ስኩዌር። ይሄ ኤ ማለት በእኛ በቅድሙ ኬዝ ሪዝልታንት የነበረው ማለት ነው። እሱ ለማግኘት ራዲካል ስናደርግ ይህንን ፎርሙላ እናገኛለን ማለት ነው። አይ ሆፕ ግልጽ እንደሆነላችሁ። So the direction of the resultant vector is obtained using trigonometric equation. እዚህ ጋር የምናያት ቴታ ወይ ደግሞ the direction of the swimmer እንደምናውቀው እንግዲህ ቬክተር ኳንቲቲ both magnitude and direction አለው። ስለዚህ ማግኒቲዩዱን በማን ሰራን? በፓይታጎረስ ቲዮረም። ዳይሬክሽኑን ደግሞ በየትኛው መንገድ ነው የምንሰራው? by using trigonometric equation። ስለዚህ ብቸኛ መስራት የምንችለው እዚህ ጋር trigonometric equation by using tan ቴታ ነው። ሶ ቴታን ስንፈልግ ታን ኢንቨርስ እናደርጋለን። ታን ኢንቨርስ ቢ ኦቨር ኤ። እዚህ ጋር ቢ ኦቨር ኤ የሚለው ኦፖዚት ኦቨር አጀሰንት ለማለት ነው። ሶ በዛ መልኩ አድርገን ቴታን ሶልቭ ማድረግ እንችላለን ማለት ነው። ያ ማለት ታን ኢንቨርስ ኦፍ ኦፖዚት ዲስ ፓርት ኦቨር አጀሰንት ዲስ ፓርት ቢ ኦቨር ሲ ማለት ነው። ለዚህኛው ትሪያንግል ቢ ኦቨር ሲ። ፎር ዲስ ዋን ኤ ኤንድ ቢ ላይ ነው ግን ቢ ኦቨር ኢ እናደርጋለን ማለት ነው። የሁለቱን ሳይድ ስለምንሰራ ማለት ነው። በጣም አሪፍ። ስለዚህ እንደ ኖት መያዝ የሚጠበቅበት ነገር ከዚህ ኮንሰፕት ምንድን ነው? we can use Pythagoras theorem to determine the size of the resultant። ፓይታጎረስ ቲዮረም የምንጠቀመው ሳይዙን ወይ ደግሞ ማግኒቲዩዱን ለማግኘት ነው የሪዘልታንት ቬክተራችንን። ትሪጎኖሜትሪ ሜትድ የምንጠቀመው ደግሞ to determine the direction of the resultant vector። ይህንን ኖት መያዝ እንችላለን ከዚህ ኮንሰፕት ላይ። ለምሳሌ ሶሉት ስናደርግ እዚህ ጋር ቅድም እንዳልነው ዋናተኛው በ2 ሜትር ፐር ሰከንድ ነው የሚሄደው። የውሃው ፍሎው ደግሞ 1 ሜትር ፐር ሰከንድ ነው። ስለዚህ የዋናተኛውን ሪዘልታንት ቬክተር ስንፈልግ በአሁኑ መንገድ አንድ ሳይዙ የምናገኘው በፓይታጎረስ ቲዮረም ነው። ሶ እሱ ማለት አር እኩል ነው አንድ ራዲካል የአንደኛው ሳይድ ስኩዌር ፕላስ ዘ ሰከንድ ሳይድ ስኩዌር። ስለዚህ 2 ስኩዌር 4 1 ስኩዌር 1 4 ፕላስ 1 5 አንድ ራዲካል 5 ማለት ደግሞ 2.24 ሜትር ፐር ሰከንድ። ስለዚህ የምናችን ነው አወር ማግኒቲዩድ። ሶ እንደገና ደግሞ የሚሄድበትን አቅጣጫ ደግሞ በዲግሪ ለማወቅ ከፈለግን ምንድነው የምንጠቀመው? ትሪጎኖሜትሪ። ስለዚህ ታን ቴታ ማለት እዚህ ጋር ኦፖዚት ማለት ነው 2 ሜትር ፐር ሰከንድ፣ አጀሰንት 1 ሜትር ፐር ሰከንድ። ስለዚህ 2/1 ከዛ የምንፈልገው እዚህ ጋር ቴታ ነው። ስለዚህ ቴታ ማለት ደግሞ ታን ኢንቨርስ ኦፍ 2/1 means 2። ሶ ታን ኢንቨርስ ኦፍ 2 ማለት ደግሞ ይሄን ባይ ዩዚንግ ካልኩሌተር 63.4 ዲግሪ እናገኛለን ማለት ነው። ይሄ ምናችን ነው? አወር ዳይሬክሽን። ስለዚህ እንዲህ ባለ መልኩ ማግኒቲዩድም ዳይሬክሽንም ሶልቭ ማድረግ እንችላለን ማለት ነው። ኦኬ፣ ስለዚህ ከነዚህ ውስጥ ኪ ኮንሰፕቶችን መያዝ እንችላለን እስካሁን ካነሳነው ሀሳብ ውስጥ። ፓራለል ቬክተር ማለት ቱ ቬክተርስ ኤ ኤንድ ቢ አር ሴድ ቱ ቢ ፓራለል when they have the same direction። the same direction ካላቸው ሁለት ቬክተሮች we call them parallel vector። አንቲ ፓራለል ወይም ደግሞ ኦፖዚት ቬክተር የሚባሉት ደግሞ when two vectors a and b are said to be anti parallel when they have opposite direction። ቅድም ያነሳናቸው ሀሳቦች ማለት ነው። ኖት the resultant of two vectors acting on the same point is maximum። ለምሳሌ resultant force maximum የሚሆነው ምን ሲሆን ነው? when the vectors are acting in the same direction። እንደገና ደግሞ ሚኒመም የሚሆነው ደግሞ ምን ሲሆን ነው? when they operate in opposite directions። አንድ አይነት ዳይሬክሽን ላይ ሲሆኑ ስለምንደምራቸው ማክሲመም ይመጣል። our resultant force ኦፖዚት ከሆኑ ደግሞ ስለሚቀናነሱ ሚኒመም ይመጣል ማለት ነው። ኦኬ፣ ቀጣዩ ደግሞ ሰብስትራክሽን ቬክተርስ። እንግዲህ ሰብስትራክሽን ኦፍ ቬክተርስ ስንመጣ የተወሰነ አይነት ዲፍረንስ የሚኖረው ከአዲሽን ኦፍ ቬክተርስ ጋር ሳምሃው ከኦፖዚት ፓራለል ቬክተሮች ጋር ይበልጥ ይቀራረባሉ። ያ ትንሽ ልዩነት ብቻ ነው ያላቸው ኮንሰፕት ብቻ። ሶ ሰብስትራክሽን ኦፍ ቬክተርስ አድ ዘ ፈርስት እንዴት ነው ማግኘት የምንችለው? add the first vector to the negative of the vector that needs to be subtracted። እንግዲህ የምንደምረው ከቀጣዩ ኔጌቲቭ ቬክተር ጋር ነው ማለት ነው።
ይህ ማለት a negative vector has the same magnitude as the original vector but points in the opposite direction። ስለዚህ ማቴማቲካሊ ይሄ opposite direction የሚለውን በምን ነው የምንወክለው ማለት ነው? በኔጌቲቭ ሳይን። እዚህ ጋር ብናየው a minus b። ስለዚህ ማይነስ b እዚህ ጋር የተደረገው ለምንድን ነው? b የሚገኘው to the opposite direction ስለሆነ ማለት ነው። ልክ እንደ ቅድሙ ፓራል ቬክተሮች ኮንሰፕት ማለት ነው። ወይ ደግሞ ይሄን ደግሞ a minus b እንዴት አድርገን መጻፍ እንችላለን? a plus በብራኬት ውስጥ minus b። ይሄ ማለት ምን ማለት ነው? adding the first vector a to the negative of the vector that needs to be subtracted። የሚቀንሰው ቬክተር ይሄ ነው። ስለዚህ ሁለቱም መደመር ወይ ደግሞ a minus b ማለት ነው። they are the same። ስለዚህ እዚህ ጋር እንደምንመለከተው subtracting of vectors ማለት u minus v ከምን ጋር እኩል ነው? u plus minus v። v በዚህ ዳይሬክሽን ከሆነ ማይነስ v ደግሞ ኦፖዚት ኦፍ ዲስ ዋን ማለት ነው። ሶ ስዊች ማድረግ ነው እርስ በርሳቸው ለሴም ሆኖ ዳይሬክሽናቸው መቀየር ነው ይህን ሳይን ለማግኘት። ስለዚህ ቬክተር u በዚህ በኩል ቢኖረን ማይነስ v ደግሞ በዚህ በኩል ቢኖረን የሁለቱን ሪዝልታንት ስንሰራ u ፕላስ ማይነስ v እናደርጋለን ማለት ነው። የዚህ ጋር እንግዲህ ሄር ቱ ቴል ወደ ሴክሽን 1.4 ላይ የምንመለከተው ኮንሰፕት ነው። ስለዚህ እዛ ላይ በደንብ ዲቴል ተቀምጧል። እነሱ እንመለከታለን። በዚህ መንገድ ሰብስትራክት አድርገን ቬክተራችንን ሪዞልቭ ማድረግ እንችላለን ማለት ነው። ኦኬ ወደ ኤክሰርሳይሶች እንግባ። መጽሐፋችን ላይ ያሉ ጥያቄዎች አሉን። ኤክሰርሳይዝ 1.4 again ኤክሰርሳይዝ 1.5 ኤክሰርሳይዝ 1.6 and reviewing questions። ስለዚህ እነዚህን ኢን ዲቴል እንመለከታለን።